አሁን ምንድነው እዚህ ላይ የምናደርገው ሁለት ስኪሎችን ነው ዛሬ ዲስከስ የምናደርገው ማለት ነው። የመጀመሪያው ከኤችቲኤምኤል ኮድ ውስጥ እንዴት ኮሜንት አድርገን የማንፈልገውን ፓርት እንደምናወጣ ስለ ኮሜንቲንግ እናያለን። ሁለተኛ ከኮሜንቲንግ ውጪ ኢሜጆችን ወይም ኦዲዮችን እንዴት አድርገን ኢምቤድ እንደምናደርግ ኤችቲኤምኤል ኮድ ውስጥ ነው የምናየው። ስለዚህ አንድ ሳምፕል ኮርስ ልክፈትና እዛ ሳምፕል ኮርሳችን ላይ ኤክሰርሳይዝ እናደርጋለን። አሁን ለምሳሌ ከዚህ ከሲፒዲ ኮርስ ውስጥ አንዴን ኮርስ ልውሰድ። ይሄ ኮርስ ማለት በአድሚን በኩል ወይም በቲቸር በኩል ለርኒንግ ሃው ቱ ለርን የሚለው ኮርስ ነው። እሱን ፍሮንት ላይ መጀመሪያ ምን እንደሚመስል እንየውና እሱን ነው ፕራክቲካሊ ኢን ሪል ላይፍ ሴናሪዮ የሚመጣውን ውጤት እዚሁ ጋር ደግሞ ተመልሰን ያየን እንሰራዋለን ማለት ነው። አሁን ለምሳሌ ከዚህ ውስጥ የመጨረሻውን ሲቪክስ ያልኩትን ልክፈተው። ስለዚህ ይሄንን ፕሌይ አደርግና አይዋለው። ከዛ በኋላ የሆነውን ፓርት ፒን ፖይንት አድርጌ አወጣለሁኝ ኤዲት ማድረግ የፈለኩትን ፓርት ማለት ነው። ለምሳሌ ይሄ ሄደሩ ነው። ከሄደሩ በኋላ ኮምፒተንሲስ አለው፣ ተርሞች እያለ ይቀጥላል። ቪዲዮ ሌሰን አለው፣ ኮር ሌሰን አለው፣ ኮር ሌሰን ላይ ብሬንስቶርሚንግ፣ ከዛ በኋላ እያለ ይቀጥላል ማለት ነው። አሁን እዚህ ጋር ኢሜጅ አለች። እቺን ኢሜጅ ኤዲት ማድረግ መቀየር እንችላለን። ሲሙሌሽን ካለ ሲሙሌሽን ላብ ኤች5ፒ ኮንተንት እያለ ይቀጥላል ማለት ነው። ስለዚህ ማንኛውም ነገር አሁን የምናስተካክለው ምን ላይ ነው? እንደ ቲቸር እንገባና እዚህ ጋር ምሳሌ ለርኒንግ ሃው ቱ ለርን የሚለውን ኮርስ ከፍቼዋለሁ። ከከፈትኩት በኋላ ያንን ኤግዛክት ቦታ ሄጄ አወጣዋለሁ። ሲቪክ ይላል ፌዴራሊዝም ለሰንበዲ ነው። እሷን ቺን ክሊክ አደርግና ከፍታታለሁ፣ ኤዲት እላታለሁ። ከዛ ኤችቲኤምኤል ኮድ ይመጣልኛል ማለት ነው። ኮዱ ከመጣ በኋላ ኮዱን ኢንቨስቲጌት አደርጋለሁኝ። ሁሉንም ሴክሽኖች ቅድም ያሳዩዋቸውን ኢንትሮዳክሽን፣ ኮምፒተንሲ ምናምን የሚሉ ሴክሽኖችን በሙሉ እዚህ ጋር አያቸዋለሁኝ ስክሮል ያደረኩኝ። ከዛ ይሄ ሲኤስኤስ ሴክሽን ነው። ዲዛይን ከለር ምናምን የሚወሰንበት ሴክሽን ነው። ባይዘው እዚህ ጋርም ከለሮቹን መለወጥ ይቻላል። አንዱንም ከለር ለውጠን ማየት እንችላለን። ምሳሌ የድራግ ኤንድ ድሮፕ ከለር የትኛውን ድራጊንግ፣ አክቲቭ ከለር፣ ኢንአክቲቭ ከለር እያለ ነው የሚናገረው። አሁን ይሄን ለፈውና ወደ መጨረሻ አካባቢ ነው። አሁን ይሄ ሄድ ነው፣ ዋናው ሄደር ነው። እዚህ ሄደር ላይ ለምሳሌ ፌዴራሊዝም የሚለው ኮርስ እዚህ ጋር አለ። ከዛ ስክሮል ዳውን አደርጋለሁ። ፕሮግረስ ባር ይመጣል። ፕሮግረስ ባሩን አልፋለሁ። ኮምፒተንሲ ሳለ ኮምፒተንሲውን ደግሞ አልፋለሁ። ከዛ ኪተርምስ ይመጣል። ኪተርም አልፋለሁ። እነዚህ ሁሉ ሴክሽኖች ናቸው። ስለዚህ እነዚህን ሴክሽኖች የትኛው ሴክሽን የት ጋር ነው የሚለውን ማየት የመጀመሪያው ትልቁ የሚጠይቀው ነገር እሱን ነው ማለት ነው። እነሱን ካየን በኋላ አሁን የምፈልገው እኔ ኮር ሌሰን ቦታ ላይ እንሄድልኝ ነው። ኮር ሌሰን ይሄ ቪዲዮ ሌሰን ነው። የቪዲዮ ሌሰን ሴክሽን ነው። ሶ ቪዲዮ መቀየር ከፈለግን ቀጥታ እዚች ቪዲዮ ሌሰን የምትለዋ ላይ እንመጣና እዚች ጋር https ብላ የምትቀምጣለች freedom.edu.it ብሎ እስከ mp4 የምትላለች እሷ ድረስ እቺን ዲሌት እናደርግና የምንፈልገውን ቪዲዮ ሊንክ ይዘን መተን እዚች ጋር ፔስት እናደርጋለን። እቺ በዚህ መልኩ ቪዲዮ መቀየር ነው። ሌላ ምንም የምንቀይረው ነገር የምንነካው ነገር አይኖርም። ከዛ ኮር ሌሰን መጣ። ኮር ሌሰን ላይ ኢሜጆች በመሃል ካሉ ልክ እንዳሁኑ አይነት ሊንክ እናገኛለን። በዚህ ኮንቴክስት ግን ኢለስትሬሽን የሚለው ውስጥ ነው አንድ ኢሜጅ አለኝ። እሷን ኢሜጅ ቀይረን ማየት እንችላለን ማለት ነው። ሶ ኢለስትሬሽን የሚለው እስኪመጣ ድረስ እሄዳለሁ። አሁን ኢለስትሬሽን ጋር ደረስኩ። ሶ ኢለስትሬሽን ሴክሽን ላይ አለኝ ማለት ነው። ሶ ሁሉም የእናንተ ሌሰኖች ኢለስትሬሽን የሚል ሴክሽን ላይኖራቸው ይችላል። ግን አካባቢውን ፈልጉና አገኙት። ያገኛችሁት በኋላ ሁልጊዜ አዲስ ሴክሽን ብሎ ነው የሚጀምረው። እስኪ ጋር ሴክሽን ካለ በኋላ ወደ መሃል አካባቢ https ብሎ ሚል ታገኛላችሁ፣ ወይም ደግሞ ኢሜጅ ሶርስ ብሎ ይጀምራል። እቺን ኢሜጅ ሶርስ ኢዝ ኢኳል ቱ ብሎ https ብሎ
ኮቴሽን ማርክ አለች። ከኮቴሽን ማርክ እስከ ኮቴሽን ማርክ ያለውን ብቻ ነው የምታጠፉት። ከዛ ውጭ ያለው ማጥፋት አይቻልም። ከዛ ውጭ ራሱ ኮቴሽን ማርኩንም ካጠፋችሁት ሌሎቹን ፓርትም ካጠፋችሁ የሆነ ስታይል ብሬክ ያደርጋል። ከነጭራሹ ሴክሽኑም ላይሰራ ይችላል። እሱም ብቻ ሳይሆን ራሱ ፔጁን ራሱ ብሬክ ሊያደርገው ይችላል። አንድ ኮለም የነበረው 2 ኮለም ምናምን ሊያደርግባችሁ ይችላል። ስለዚህ ከዚች ከኮታንኮት ውጭ ያለችው መንካት አይገባም። ኮቴሽኗ እንዳለ ትቀመጥ። ኮቴሽኑን ደግሞ አንድ ነው ኮቴሽን የሚያስፈልገው እንጂ እዚሁ ጀምሮ እዚሁ መዝጋትም አያስፈልግም። አንድ ጊዜ መክፈቻ ኮቴሽን አለ። እዚህ ጋር ደግሞ ኮታንኮት ክሎዝ ኮቴሽን እዚህ ጋር አለ ማለት ነው። መሀል ላይ እናስገባዋለን። አሁን ለምሳሌ ልግባና እዚህ ውስጥ የሚዲያ ላይብራሪ ላይ ሄጄ አንድ ኢሜጅ ላግኝ። ያንን ኢሜጅ ቀይሬ እዚህ ጋር አሳያችኋለሁ። አሁን መጀመሪያ እዚህ ጋር ያለው ኢሜጅ ምን ይመስላል የሚለውን እንየው፣ መቀየር አለመቀየሩን ቼክ ለማድረግ። እዚህ ጋር ያለው ኢሜጅ ይሄ ዘኤዲ ሞዴል የሚለው ነው። አሁን ከቀየር ነው በኋላ እዚህ ቦታ መተን ስናየው ይሄ መቀየር አለበት። ሶ ለመቀየር የመጀመሪያው ስቴፕ እዚህ እንደ አድሚን ወይም ደግሞ እንደ ቲቸር እንገባና ሚዲያ የሚል አለ። ሚዲያው ላይ አድ ሚዲያ ፋይል ወይም ሚዲያ ላይብራሪ እንላለን። ላይብራሪም ከነካን ላይብራሪውን ከከፈተ በኋላ አድ የሚል ኦፕሽን ይመጣል። እዚህ ጋር ነው አፕሎድ ኒው ሚዲያ ይላል። ስለዚህ ያንን እኛ ለማስገባት የፈለግነውን ኢሜጅ እዚህ ጋር ክሊክ አድርገን ከዴስክቶፓችን ላይ ወይም ከሌላ ቦታ እናስገባለን። ይሄ ቪዲዮ ነው። ስለዚህ ዳውንሎድ ውስጥ ካለ ዳውንሎድ ውስጥ ገብቼ ያለኝን አወጣለሁ ማለት ነው። አሁን ይሄን ካስገባን በኋላ ቀጥታ ወዴት ይወስደናል? ላይብራሪውን ይከፍተዋል ራሱ አውቶማቲካሊ ማለት ነው። የግድ አሁኑን ባናስገባ ትናንትና ከትናንት ወዲያ የሚያስገባነውን ኢሜጅ ዛሬ ፈልገን ማውጣት ሊንክ ማድረግ ይቻላል። ለምሳሌ አሁን ሌሎች ቲም ሜምበሮች ያስገቧቸውን አንዱን ኢሜጅ አስገብተን እንየው። እዚህ ጋር አሁን ኮሚኒቲ ጆብስ ኢሜጅ የሚል አለ። እቺን ለመውሰድ እቺን መርጥና እዚህ ጋር ኮፒ ዩአርኤል የምትላለች እሷን ወስዳለሁ። ዩአርኤል ማለት የዌብሳይት አድሬስ ሊንክ ማለት ነው። https ብሎ ነው የሚጀምረው፣ ከዛ በፍሪደም ይገባል። እሱን መጣና እዚህ ጋር እዚች ሴክሽን ላይ https ብሎ የሚጀምረውን https ብሎ እስከሚጨርስ ሰሌክት አድርጌ ዲሌት አደርገዋለሁ መጀመሪያ። ልክ ዲሌት ሳደርገው አሁን ኮታ ብቻ ትቀራለች ማለት ነው። 2 ኮቴሽኖች ይቀራሉ። ስለዚህ አሁን ቴክስት የማስገባው በእነዚህ 2 ኮቴሽኖች መካከል ነው ማለት ነው። እዚህ ጋር ፔስት አደረኩት። ፔስት ሳደርገው ከየት ጀምሮ ነው ያስገባሁት ማለት ነው? ይሄንን ነው ያስገባሁት። እዚህ jpg እስከሚለው ድረስ ያለው ሌላ አልነካውኝም። ከዛ ሴቭ አደርገዋለሁ። ሴቭ አደርግና ልክ እዚህ ጋር እንደ ተማሪ ሆኜ እመለከተዋለሁ እና ሪፍሬሽ ማድረግ ያስፈልጋል። ምንም አይነት ነገር ከሰራችሁ በኋላ ሴቭ ማድረጉን ቼክ ታደርጋላችሁ። ፔጅ አፕዴትድ ይላል፣ ሴቭ አድርጓል ማለት ነው። ስለዚህ እዚህ ጋር መጥቼ ሪፍሬሽ አደርገዋለሁ። እቺን ሪፍሬሽ ሳደርጋት እዚህ ጋር አሁን ያስገባሁት ኢሜጅ ተቀይሮ አዲሱ ኢሜጅ ነው የምታገኙት ማለት ነው። ሶ ይሄንን ሜካኒዝም መጠቀም ነው ኢሜጅ ለማስገባት። ትንንሽ ኢሜጅም ይሁኑ ትልልቅ ኢሜጆች ይሁኑ አሁን ባሳያችሁ ሜካኒዝም ነው ኢሜጅን ሪፕሌስ የምናደርገው። አሁን እዚህ ጋር ይሲ አሁን ተቀይሯል ማለት ነው። ሶ ይሄ አንዱ ነው። ሁለተኛ አንዳንዴ ስዕል 2 ቦታ ማስገባት ልትፈልጉ ይችላላችሁ። 2 ቦታ ስዕል ማስገባት ከፈለጋችሁ ምን ማድረግ ትችላላችሁ? እቺኛዋን ሴክሽን ኮፒ አድርጎ ፔስት ማድረግ ይቻላል። ለምሳሌ እቺን ያት ኢለስትሬሽን የምትለው ሴክሽን አለች አይደል? እሷን እንዳለ ኢለስትሬሽን ብላ ኤግዛምፕል ኤንድ ኢለስትሬሽን እስከሚለው ድረስ ሴክሽን እስከ ሴክሽን ያለችውን ወስጄ እነዚህን ኮዶች ኮፒ አድርጌ ሌላ የፈለኩት ቦታ ለምሳሌ ከፔጁ መጀመሪያ ላይ ማስገባት ፈልጌ ከሆነ ሁሉ ጊዜ ሴክሽን ብሎ የሚጀምረውን ፓርት ማግኘት አለባችሁ። ወይም ደግሞ ዲቭ ሊሆን ይችላል መሃል ላይ ታስገባላችሁ። አሁን ለምሳሌ እዚህ ጋር ኢንተራክቲቭ ሌሰን የሚለው አለ። ኢንተራክቲቭ ሌሰን ከሚለው በኋላ እቺን ስዕል ማስገባት ከፈለኩ እዚች ጋር አገኛለሁ። ልክ ሴክሽን ብሎ ዘጋ አይደለች? መዝጊያ ነች። ከዘጋች በኋላ ነን አሰስመንት አክቲቪቲ የሚለው አዲስ ሴክሽን ሊጀምር ነው። ሶ አዲስ ሴክሽኑ ከመጀመሩ በፊት የመጀመሪያው ሴክሽን እንዳለቀ ኢንተር አደርግና ስፔስ ሰጥቼ እዚህ ስፔስ ላይ ኮፒ ያደረኩትን ፔስት አደርገዋለሁ። አሁን እዚህ ጋር ሴቭ ሳደርገው እቺ ስዕል 2 ቦታ ትወጣለች ማለት ነው።
የመጀመሪያው እዚህ ጋር ነው። ሁለተኛው ደግሞ ኢንተራክቲቭ አክቲቪቲ ከሚለው በኋላ ይወጣል። አሁን ይሄ ነው ኢንተራክቲቭ አክቲቪቲ። እዚች ቦታ ላይ ታገኙታላችሁ። ከዚህ በኋላ ይገባል። መቼ? ሪፍሬሽ ካረኩት ነው። ስለዚህ ሪፍሬሽ ላድርግና ሊያው ሪፍሬሽ ሲሆን አሁን ያስገባችሁት ኢሜጅ ይገባል። ይሄ ኢሜጅ ግን ተመሳሳይ ኢሜጅ ሁለት ቦታ እንድታስገቡ ሳይሆን ያኛውን ኢሜጅ ግን መቀየር ሊኖርባችሁ ይችላል። ለመቀየርም ተመሳሳይ ፕሮሲጀር ነው የምትከተሉት። ይሄ የመጀመሪያው ኢሜጅ ያስገባሁት ነው። ይቺን ኢሜጅ ደግሞ ሌላ ቦታ የት ጋር አስገብቻለሁኝ? ኢንተራክቲቭ ሌሰን ከሚለው ቀጥሎ አስገብቻለሁ። ያያችሁት እዚህ ጋር ተመልሶ መጣ ማለት ነው። ስለዚህ ሁለትም ሶስትም ኢሜጆችን አንድ ፔጅ ላይ ወይም አንድ ሌሰን ላይ ማስገባት ይቻላል በዚህ መልኩ። ይችኛዋን አሁን ኢለስትሬሽን ሪሌትድ ቱ ፌደራሊዝም የምትለዋን ለመቀየር እዚሁ ታገኙታላችሁ። የሆነ ኢለስትሬሽን ሪሌትድ ቱ ፌደራሊዝም ይላል። እቺ አሁን መቀየር ይችላላችሁ። this is a traditional society ብሎ ለምሳሌ ይቺን ሴቭ አረጋታለሁ። ሴቭ አድርጌ ሳየው እቺኛዋ ቴክስት ተቀይራለች ማለት ነው። ስለዚህ ኢሜጁን ብቻ ሳይሆን ሃንት ዳውን አድርጋችሁ ቴክስቶች ካሉ ቴክስቶችን ከቀየራችሁ ቴክስቱም አብሮ ይቀየራል። ሪፍሬሽ ያደረኩት ነው። አሁን አንድ ኢሜጅ እንዴት እንደሚቀየር አይተናል። አሁን እዚህ ጋር እንግሊዘኛው ነው ያለው ፌደራሊዝም የሚለው ነው። እዛ ጋር ደግሞ ሶሳይቲ ብዬ ቀይሬዋለሁ። ለሶሳይቲ የሚለው ቴክስት አብሮ ይመጣል ማለት ነው። ይሄና ኢለስትሬሽን ሪሌትድ ቱ ፌደራሊዝም። ኦኬ ሪፍሬሽ አላረኩትም። ሪፍሬሽ ላድርገው። ከዛ ስክሮል ዳውን አደርገዋለሁ። ኦኬ ሴቭ አላደረገልኝም ማለት ነው። እቺን ኦልሬዲ this is traditional society የምትለዋ ቴክስት መምጣት አለባት። ድጋሚ ሴቭ አደርገዋለሁ። አንዳንድ እንደዚህ ቀይራችሁ የማይታያችሁ ከሆነ ሴቭ አላደረገልኝም ማለት ነው። ሜቢ ሴቭ የሚለውን ክሊክ አድርጌ ሊሆን ይችላል። ግን እኔም ክሊክ ባደረገው ኢንተርኔት ስፒዱ በጣም ደካማ ከሆነ አላደረገልኝም ማለት ነው። አሁን ግን ሴቭ አድርጌዋለሁ። ስለዚህ ሪፍሬሽ አድርጌ ያዋለሁ። እቺ ኢለስትሬሽን ቱ ፌደራሊዝም የምትለዋ ቴክስት this is a traditional society በሚል የቀየርኩት ቴክስት መምጣት አለበት። ቪዲዮም ቅድም እንዳሳያችሁ ነው፣ ተመሳሳይ ነው። አሁን የሚቀረው ኦዲዮ እንዴት እንደምታስገቡ ነው። እሱን ደግሞ ቀጥሎ አሳያችኋለሁ። የሆነ this is traditional society የሚለው መጥቷል። አሁን አክቲቭ ሆኗል ማለት ነው። ስለዚህ የሚቀጥለውን ኦዲዮ እንዴት እንደምታደርጉ ነው። ኦዲዮ ለመስራት ግን የግድ አንድ ላንጉጅ ኮርስ መውሰድ አለብን። እሱን ወስደን ደግሞ በሚቀጥለው ቪዲዮ እንዴት ኦዲዮ እንደምትቀይሩ አሳያችኋለሁ። እሱን ከማለቁ በፊት ግን ኮሜንቲንግ እዚች ላይ አንዴ ላሳያችሁና እንለፍ። ኮሜንቲንግ ማለት ለምሳሌ አሁን ሁለት ቦታ ኢሜጅ አለኝ። አንድ እዚህ ጋር ይሄኛው ኢሜጅ አለ፣ ሁለተኛው ደግሞ አሁን ያስገባሁት ኢሜጅ አለ። ይሄ this is traditional society የምትለዋን ኢሜጅ ደብል ስለሆነች እሷን ማጥፋት ከፈለኩኝ ዲሌት ማድረግ አይጠበቅብኝም። ኮሜንት ነው የማደርገው። ኮሜንት ማለት በኮዲንግ ውስጥ ለኢንዲዘር እንዳይታይ የምናደርግበት ሜካኒዝም ነው። አሁን እንዴት ነው ኮሜንት የምታደርጓት? መጀመሪያ ሴክሽኗን ማወቅ አለባችሁ። የትኛውን ሴክሽን ማልፈልጋት የሚለውን ማወቅ ያስፈልጋል። እቺ ነች ማልፈልጋት፣ እቺ ኢለስትሬሽን የምትለዋን ነው። አሁን እቺ ኢለስትሬሽን የምትለዋን የተጻፈችበትን ሜካኒዝም ያዋት። በዚህ ውስጥ አሁን ኢለስትሬሽን የሚለው ቃል አለ፣ ነገር ግን እዚህኛው ላይ ስንመጣ ኢለስትሬሽን የሚለው ጽሁፍ ግን የለም። ለምንድን ነው የሌለው? ኦልሬዲ ኮሜንት ተደርጓል። ያ ቴክስት ኮሜንት ስለተደረገ እዚህ ላይ አይወጣም። ስለዚህ ኤኒቲንግ ኮሜንት ያደረጋችሁት እዚህ ላይ አይወጣም ማለት ነው። ይሄንን ድጋሚ አጤኑት። ሉክ ኢለስትሬሽን የሚለው ቃል በሁለት ሲምቦሎች መካከል ተቀምጧል። በዚህኛውና በዚህኛው ሲምቦል። ስለዚህ እነዚህ ኮሜንት ታግ ናቸው። እቺን ተመሳሳይ ኮሜንት እኛም እንወስዳታለን። እቺ ኦፕኒንግ ነች። እቺ ጋር ኮፒ አደርጋታለሁ። ኦፕኒንግ ኮፒ አድርጌ ኢንተርልና እዚህ ጋር ፔስት አደርጋታለሁ። ስለዚህ አሁን ኮሜንት ከፈትኩ ማለት ነው።
እቺኛዋን ደግሞ ኮፒ ያደርግና ከየት እስከ የት የሚለውን ወስናለሁ ማለት ነው። አሁን ይሄ ሴክሽን የሚጀምረው ከዚህ ነው። ሴክሽን ከሚለው ጀምሮ የት ጋር ነው የሚያቆመው? የሚያቆምበትን ቦታ ፈልጋለሁ። እዚች ጋር ነው የሚያቆመው። ከዛ በኋላ ነን አሰስመንት አክቲቪቲስ ሌላ ሴክሽን ነው። ስለዚህ እቺኛዋ ማለቂያዋ ከሆነች ኢንተር አደርግና ማለቂያዋ ላይ ደግሞ መዝጊያዋን አደርጋለሁ። ስለዚህ እቺኛዋን መዝጊያ ካረኩኝ ከላይ ደግሞ መክፈቻዋን ካረኩኝ ይሄንን ኮድ ኦፍ ሴክሽን ኦፍ ኮድ ኮሜንት አድርጌዋለሁ ማለት ነው። ሶ ኤኒቲንግ ኮሜንት ያደርጋችሁ ሴክሽን ካለ አይታይም። ስለዚህ መጀመሪያ ሴቭ አደረገውና እዚህ ጋር ተመልሼ መጥቼ ባየው ከዚህ ከኢንተራክቲቭ አክቲቪቲ በኋላ የሚገኘው ስዕል ይጠፋል፣ ያለምንም ትሬስ ይጠፋል ማለት ነው። ሶ ሴቭ እንዳልደረገልኝ ቼክ ላድርገው። አዎ ሴቭ አድርጓል። ስለዚህ ሪፍሬሽ አደርገዋለሁ። ሪፍሬሽ አደረገና አየዋለሁ ማለት ነው። ታዲያ ኮሜንት ስናደርግ አንድ መጠንቀቅ ያለብን ነገር አለ። እሱ ነግራችኋለሁ። እዚች ጋር አሁን አንድ ስዕል አለኝ። ቀጥሎ ኢንተራክቲቭ አክቲቪቲ አለ። ከኢንተራክቲቭ አክቲቪቲ በኋላ ግን ቅድም እዚህ ጋር ስዕል ነበር። አሁን ስዕሉ ጠፍቷል። ዲሌት አላደረኩትም፣ ግን ኮሜንት ነው ያደረኩት። ለምንድነው ይሄ? አንዳንዴ ተመልሳችሁ ልትፈልጉ ትችላላችሁ። ስለዚህ ኮድ ዲሌት ማድረግ በጣም ብዙ አደጋ አለው። አንደኛ የማይመለከታችሁንም ሴክሽን ኦፍ አናዘር ኮድ የሌላውን ሴክሽንም አብራችሁ ዲሌት ልታደርጉ ስለምትችሉ ኮዶችን ዲሌት ከማድረግ ይልቅ ኮሜንት ማድረግ በጣም ወርዝ ዋይል ነው። ይሄንን ኤክሰርሳይዝ አድርጉ። ሌላ እዚች ጋር አሁን መጠንቀቅ አለባችሁ ያልኩት ፓርት ምንድነው? ኮሜንት ላይ ኮሜንት መደረብ አይቻልም። ለምሳሌ እቺ ኢለስትሬሽን የምትለዋ ቃል ኮሜንት ነች ራሷ። እቺን ቃል ኮፒ አድርጌ ወይም ከት አድርጌ እቺኛዋን ኢለስትሬሽን የምትለዋን ከስር አስገብቼ እቺኛዋን ከላይ ባደርግ አይሰራልኝም። በቃ ኮሜንት አድርጌዋለሁ። ሴቭ አድርጌ ባየው ራሱ ስዕሉ ስቲል ይታያል። ለምን? በኮሜንት ላይ ኮሜንት ነው ያደረኩት። ይሄኛውም ኮሜንት ነው፣ ይሄኛውም ደግሞ ኮሜንት ታግ ነው። በኮሜንት ታግ ላይ ኮሜንት ታግ የምትደርቡ ከሆነ ኢትስ ኖት ወርኪንግ፣ አይሰራም። ስለዚህ ሁልጊዜ ኮሜንት የምታደርጉት ሴክሽን ይሄ ከመጀመሪያው ኮሜንት ውጪ መሆን አለበት። ነስቲንግ አይፈቀድም እዚህ ላይ ማለት ነው። ሶ አሁን ደብል ክሊክ አድርገናል። እዚች ጋር ድራግ አድርገን ስናየው ከኢንተራክቲቭ ሌሰን በኋላ ቅድም አጥፍተነው የነበረው ኢሜጅ ተመልሶ ይመጣል። ይሄ ተመልሶ መጣ። ለምን ነው ተመልሶ የመጣው? ኮሜንት አደራረጌ ትክክል ስላልሆነ ነው። ምንድነው የተሳሳትኩት? እቺኛዋን ኮሜንት ታግ ከሌላ ኮሜንት ታግ በፊት ነው ያደረኳት። ስለዚህ ምንም አይነት አንድ ጊዜ ታግ ካረጋችሁ በኋላ ሌላ ኮሜንት ከስር መምጣት የለበትም። ስለዚህ ኢለስትሬሽን የምትለው አካላይ ትሆንና ከስር ነው ኦፕኒንግ ታግ የምናደርገው። ይሄን ካረኩት አሁን በትክክል ይሰራል። ሴቭ አድርጌዋለሁ። ከዛ አሁን እዚህ ጋር መጥቼ ሪፍሬሽ ባደረገው ይሄ ኮሜንት ወጥቷል ማለት ነው። ስለዚህ ያንን ኢሜጅ አናገኘውም። አንድ ኢሜጅ ብቻ ነው የሚኖረው። ዛሬ ሁለት ስኪሎችን ያየነው አንደኛ እንዴት ኢሜጅ እንደምናስገባ ነው። ሁለተኛ እንዴት ኮሜንት እንደምናደርግ ነው። እነዚህ ነገሮች ከያዝን ኮዳችንን ኤዲት ማድረግ ይቻላል ማለት ነው። የሚቀጥለው ቪዲዮ ላይ እንዴት ኦዲዮ እንደምንሰራ እናያለን። ታንክ ዩ ፎር ናው።